ሌላው ምላስ ነው። አብዛኛው የአረብኛ ፊደላት የሚወጡት ከምላስ ላይ ነው። ምላስ ዋናው ትልቁ የፊደላት መውጫ ቦታ ነው ማለት ነው። አብዛኞቹ የአረብኛ ፊደላት መውጫቸው ምላስ ሲሆን እንደሚከተለው በንዑስ ክፍሎች ይከፋፈላሉ። ከዚህ በፊት እያየነው እንደመጣ ነው ትልቆቹ የፊደል መውጫዎች 5 ሆነው ሳለ ውስጣቸው ደግሞ ንዑስ የፊደል መውጫዎች አሉ። ሩቁ የምላስ ክፍል ነው። በዚህ የምላስ ክፍል 2 ፊደላት ተከታትለው ይወጣሉ። እነርሱም ቃፍ እና ካፍ ናቸው። ድምጸት ላይ ማግኘት እንችላለን። ቃፍ ወደ ጉሮሮ በጣም የተጠጋ ነው። የሩቅ ጉሮሮ ነው። ከሩቅ ጉሮሮ ሆኖ ሳለ ነገር ግን ወደ አፍ ቀረብ ስንል ካፍ ይወጣል። ቃፍ እና ካፍ። እቺ ቃፍ ከኛ አማርኛ ላይ ከተለመደችው ቀ ድምጽ የተለየች ነች። ብዙ ቋንቋዎች ላይ ቃፋቸው ወይም ቀ ብለው የሚያወጡት ድምጽ ወደ ምላስ መሃል ወይም ወደ ምላስ ወጣ ያለ ነው። ወደ ጉሮሮ ወደ ሩቅ ጉሮሮ የሚሄድበት ሁኔታ የለም። ቃፍ እና ካፍ ይወጣሉ ማለት ነው። የምላስ መሃል ላይ 3 ፊደላት ይወጣሉ። በምላስ መሃል የሚወጡት 3 ፊደላት ናቸው። እነርሱም ያ፣ ጂም እና ሺን ናቸው ማለት ነው። ያ፣ ጂም፣ ሺን። የ፣ ጀ፣ ሸ ሙከራው ማድረግ እንችላለን። ምላስ መሃል ላይ ከላይኛው የላንቃችን ክፍል ጋር በመሆን የሚወጡ ናቸው ማለት ነው። የምላስ ጎን ላይ ደግሞ የሚወጡ ፊደሎች 2 ፊደሎች አሉ። ላም እና ዷድ ማለት ነው። ላም ሙሉ ለሙሉ የምላስ ጠርዝን ባይዝም ሰፋ ያለ ቦታ የሚይዘው ዷድ ነው። የስቲጣላ ወይም የመርዘም ባህሪም ስላለው ገኖ የሚታየው እዚህ ምላስ ጎን ላይ ዷድ ነው። በምላስ ቀኝ ጎን ላይ ወይም በምላስ ግራ ጎን ላይ ዷድ ሊወጣ ይችላል። በሁለቱም የምላስ ጎኖች ላይ የሚወጣ ከሆነ የበለጠ ዷድን አንድ ሰው አሳምሮ ያነባል የሚባልበት ሁኔታ አለ ማለት ነው። የምላስ ጠርዝ ጋር ስንመጣ እዚህ ጋም በዛ ያሉ ፊደሎች ይወጣሉ። ይህ ምላስ ክፍል በስሩ 4 ክፍሎች አሉ። ወደ 5 የሚደርሱ የፊደል መውጫ ቦታዎች አሉ። በዚህ ክፍል የምትወጣዋ በመጀመሪያው የፊደል መውጫ ላይ የሚወጣው ራ ነው። ራ ፊደል ብቻ ነች። ራ ራሷን የቻለ የፊደል መውጫ አላት። ሁለተኛው ክፍል ኑን መውጫ ራሱን ይቻላል። በሶስተኛው ክፍል ደግሞ የሚወጣው ዛ፣ ሲን እና ሳድ ናቸው። ዛ፣ ሲን እና ሳድ ናቸው። ዛ፣ ሲን፣ ሳድ። ዛ፣ ሲን፣ ሳድ ራሳቸውን የቻሉ 3ቱም አንድ አይነት ቦታ ላይ የሚወጡ ናቸው። አራተኛ ላይ የምንጠቅሰው ተ፣ ዛል እና ቫ ናቸው። ተ፣ ዛል እና ቫ ናቸው። ተቀራራቢ ነው ግን በድምጸታቸው ወይም በባህሪያቸው ይለያያሉ። እነዚህ ፊደላት ለብቻው የፊደላት ባህሪ በሚል ርዕስ ተከታይ ቪዲዮ የምታገኙ ይሆናል። እዛ ላይ ባህሪያቸው ፊደል መውጫቸው ላይ ተጽዕኖ ፈጥሮ የተለየ ድምጽ እንዲያወጡ የሚያደርጋቸው እሱ ነው እንጂ 3ቱ ፊደላት ከአንድ ቦታ ነው የሚወጡት። ተ፣ ዛል እና ቫ ማለት ነው። 3ቱን የለያቸው የባህሪ ሁኔታ አለ። በዚህ ክፍል የሚወጣው 5ኛ ላይ ዳል፣ ተ እና ጣ። ዳል፣ ተ እና ጣ ተመሳሳይ አይነት መውጫ አላቸው። ባህሪያቸው 3ቱም የተለያየ ባህሪ ይይዛሉ። በዛም ሰበብ ድምጸታቸው እንዲለያይ አድርጓል ማለት ነው። ጠቀሜታው እነዚህን ፊደሎች መውጫቸውን ማወቁ የሚል ጥያቄ ሊነሳ ይችላል። አንዳንዴ ተቀራርበው ወይም ተከታትለው በሚመጡበት ሰዓት አንደኛው ወደ አንደኛው ተጨፍልቆ እንዲነበብ ሊረዳን ይችላል። ለምሳሌ ወደት ጣኢፋ የሚል ነገር እናገኛለን። ወደት ጣኢፋ የቃሉ መሰረት ወደት ጣኢፋ ነው። ነገር ግን ታ የምትለዋ በሳድስ ወይም በስኩን ስለመጣች የሚቀጥለው ደግሞ ሐረካ ኖሮት ስለመጣ ማለት ነው አንደኛው ወደ አንደኛው ይጨፈልቅና ወደት ጣኢፋ የነበረው ወደት ጣኢፋ ተብሎ ይነበባል። አሁን ይሄንን ማወቃችን የፊደላትን መውጫ ማወቃችን አንደኛው ስኩን ሳድስ ሆኖ ቀጣይ ያለው ፊደል ደግሞ ከሳድስ ውጪ ወይም ሙተሐሪክ ሆኖ ከመጣ ምን ያገለግለናል? አንዱን ወደ አንዱ ለመጨፍለቅ የሚያገለግልበት ሁኔታ አለ። ምላስ በዚህ መልኩ መከፋፈል እንችላለን። እንደምታዩት ምስሉ ላይ ዲያግራም ላይ አቅሰል ሊሳን ሩቁ ወደ ጉሮሮ የቀረበው የምላስ ክፍል ነው። ወሰጥ ሊሳን የምላስ መሃል ሲሆን ጠረፍ ሊሳን የምላስ ጫፍ ነው። እዚህ ጋር አድና الحافة حافة የሚላለ ራስ ሊሳን የሚላለ ራሱ ሊሳን የምላስ ጫፉ ወይም ደግሞ ከፊት ያለው ክፍል ነው። أقصى الحافة እዚህ ጋር ሩቁ ራቅ ያለው የምላስ ጎን ክፍል አለ። በዚህ መሰረት ተከፋፍሎ እናገኘዋለን።
ይህ ዲያግራም እንግዲህ የምላስን መውጫ ክፍሎች ከፋፍሎ የሚያሳይ ነው። መጀመሪያ ለአራት ከፈል ነው። አቅሳ፣ ወሰጥ፣ ሐፋ፣ ጠረፍ ብለን ማለት ነው። አቅሳ ሩቅ፣ ወሰጥ መሀል፣ ሐፋ ጎን ማለት ነው። ጠረፍ የምላስ ጫፍ ብለናል። አቅሳ ላይ ቃፍና ካፍን አገኘን። ወሰጥ መሀል ላይ ጂም ሺንና ያን አገኘን። ሐፋ ላይ ዳድና ላምን አገኘን። ጠረፍ ላይ ራሱን ለአምስት ከፈል ነው እና ራ ለብቻውን ራሱን ችሎ፣ ኑን ራሱን ችሎ፣ ሷድ ሲን ዘ ራሳቸውን ችለው፣ ዛልና ተ ራሳቸውን ችለው፣ ጣ ዳልና ተ ራሳቸውን ችለው ማለት። በዚህ መሰረት ምላስ እንደዚህ ተከፋፍሎ የምናገኝበት ሁኔታ አለ። ሌላው ከንፈር ነው። አሸፈታን ሁለት ከንፈሮች ከዚህ ዋና ፊደል መውጫ የሚወጡ ፊደላትን ለሁለት ከፍለን ማየታችን ጥሩ ነው። ሁለት ንዑስ ክፍል አድርገን የመጀመሪያው በዚህ ክፍል መውጫ ስር ሁለት ንዑስ መውጫዎች ሲኖሩ የመጀመሪያው ክፍል ውስጠኛው የከንፈር ክፍል ከላይኛው ጥርስ ጋር ውስጠኛው የከንፈር ክፍል ከላይኛው ጥርስ ጋር የታችኛው ከንፈራችን ውስጠኛ ክፍል ማለት ነው ከላይ ጥርስ ጋር በማዋሃድ ወይም በማቀናጀት የሚወጣው ፋ ነው። መሞከር ይቻላል። ፋ ስንል ከላይ ያለው ጥርስ ከታችኛው ከንፈር ውስጥ ክፍል ጋር በመሆን የሚወጣ ፊደል ነው። ሌላው ሁለተኛው የላይኛውና የታችኛው ከንፈሩ ክፍል በመጠቀም ከንፈራችን ከላይና ከታች በማድረግ በመጠቀም የሚወጡ ሁለት ፊደላት አሉ። እነሱም ባና ሚም ናቸው። ለምሳሌ ባ ስንል ከንፈራችንን ስናላቀው የሚወጣ ድምጽ ነው። አልያይዘን ስናላቀው ባ ስንል ፊደሉ ይወጣል። ሌላው ደግሞ ሚም ነው። ሚም ስንል ራሱን የቻለ ከንፈራችንን ስናጣብቅ የሚወጣ ድምጸት ነው ማለት ነው። አምስተኛውና የመጨረሻው የፊደል መውጫ አልኸይሹም ተብሎ ይጠራል። ኸይሹም ማለት ስር ነው ያለው ወይም የአፍንጫችን የላይኛው ክፍል ጉሮሮና እንግዲህ አፍንጫን የሚገናኙበት ቀዳዳ አለ የሚታወቅ ከላይኛው የአፍንጫችን ክፍል ላይ የሚወጣ ነው። ይህ ክፍል በአፍንጫ የላይኛው ክፍል የሚገኝ ሲሆን አፍንጫን ከጉሮሮ ጋር የሚያገናኘው ክፍት ቦታ ነው። በዚህ ክፍል የሚወጣው ጉና ተብሎ የሚጠራው የሚምና ኑን ፊደሎች ልዩ ባህሪ ነው። ኑንና ሚም በተለይ ሲጠብቁ ድምጾቹ የሚወጡት ከላይኛው የስርናችን ክፍል ነው። ኢነ ስንል ኢማ፣ ሱመ ስንል ሙሉ ለሙሉ አፍ ይዘጋና እነዚህ ፊደሎች ሲወጡ ሲነበቡ ድምጸት ወደ ላይኛው የአፍንጫ ክፍል ይወጣል። ስለዚህ ያማረ ጉና የሚባል ድምጽ ይወጣል። ጉና ማለት ድምጸት ነው። ለዛ ያለው ጥፍጥና ያለው ቆንጆ ድምጽ ማለት ነው። በመሆኑም ሌሎች ፊደሎች በሚነበቡበት ወቅት ወደዚህ ክፍል እንዳይሄዱ ጥንቃቄ ማድረግ ያስፈልጋል። ሰዎች አንዳንዴ ንባብ ሲያነቡ ወደ አፍንጫቸው የሚወስዱበት ሁኔታ አለ ከእነዚህ ፊደላት ውጭ ያሉት። ይሄ ስህተት ነው። የእነዚህ ሁለት ፊደሎች መለያ ባህሪ ነው ማለት ነው። በዚህ ትምህርት ስለ ፊደላት መውጫዎች፣ ስለ አምስቱ ዋና ዋና የፊደል መውጫዎች ለማየት ሞክረናል። በቀጣይ ትምህርት ስለ አረብኛ ፊደላት ባህሪያት የምናይ ይሆናል። ካለፈው ትምህርት ጋር ተያያዥነት ያለው ነው። በመሆኑም ትምህርቶቹ ላይ መልካም ጥሩ ነገር እያገኛችሁ ከሆነ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ ጋብዛለሁ። የአረብኛ ፊደላት ባህሪያት በሚለው በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ማዕ ሰላማ